ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ የተመሰገነ ይሁን። እናንተ ጋር ሁሉ ሰላም፣ ስራ፣ ጤና እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን አለን፣ አለን እየመጣን ነው። ግን የለም ሰብስክራይብም የለም ቪው ራሱ ምንም የለውም። ምናልባት እግዚአብሔር ያውቃል እንግዲህ፣ ወይ አዲስ ስለሆንኩ ይሆናል እንግዲህ ብዬ ለያዘው። እናንተም አሁን እያያችሁኝ አይደለም? ብቻ አላቅም። ስለ ሁሉም ነገር እግዚአብሔር ይመስገን። እና ውዶቼ የምልላችሁ መሰላችሁ ዛሬ ቀኑ በእኛ ጁማ ነው፣ በዚህ አርብ ማለት ነው። እንዲሁ ወዳስል ድክም ብኛል። ግን ደግሞ ዋናው ጤና ነው ከምንም በላይ ማለት ነው። ሁላችሁ አሁን ምን ላማክራችሁ መጣሁ። እዚህ ምንም ለውጥ የለውም። ወደ ሀገሬ ልገባ ወሰንኩ። በቃኝ። ነአም ሰለችኝ። ሽንት ቤት መክፈግፈግ ሰለችኝ። የምሰራው ብር ጠብ የለም። እግዚአብሔርን ከምሬ ነው የምላችሁ። ሂጂ አንድ ልጅ ቢሆን እንኳ አንድ ልጅ እንደመውለድ አለብኝ እንዴ። ሴት ልጅ ነኝ፣ እድሜም እየሄደ ስለሆነ ስለዚህ ምን ወስኛለሁ፣ ወደ ሀገሬ ልገባ ወስኛለሁ። አሁን ስደውል ቤተሰብ ጋር በዚህ ኑሮ ውድነት እንዴት ነው የምትመጪው? ብር የለሽም፣ ብር ያስቀመጥሽው ብር የለም፣ ከስር አልቋል ተባልኩ። ምን ትሉኛላችሁ እናንተ? እስኪ ምከሩኝ፣ በኮሜንት አስቀምጡልኝ። እኔ ግራ ገብቶኛል የምር። አይኔ ልገባ ነው በቃ፣ የመጣው ይምጣ። ግን ይችን ዩቲዩብን እንደምንም ብላችሁ ሞኔታይዝ እስከመሆን ድረስ ሞኔታይዝ አድርጌ መግባት ፈልጌያለሁ ማለት ነው። እንዴ ኑሮ ተወደደ፣ መኖራችን እዚህ ምን ሰርተሽ የሚባል ነገር አለ። ግን ቤተሰቦች ናቸው እንደዛ ያሉኝ። ግን እናንተ አጋጥሟቸዋል እንደዚህ? እኔ እንደው እንደዚህ ሲሉኝ በቃ የጠሉኝ ነው የመሰለኝ። እግዚአብሔርን ጣልተውኝ ነው። አይኔ ማየት አስጠልቷቸው ነው እንዴ? ምን ሆነው ነው እንዴ? ስጋዎች የጠሉኝማ ለባዳ ብናገር ምን ሊሉኝ ነው ብዬ አሰብኩ ማለት ነው። ሰው ነኝና ብዙ ነገር እናስባለን አይደል? እኔ ጣልተውኝ ነው እንደዛ ያሉኝ ብዬ አሰብኩ። እኔ ብሆን ያው እነሱም ቢያረገኝ ናፍቆትም አለብኝ። በቃ ኑልኝ ነው የምለው እኔ ብሆን የምር እግዚአብሔርን። በስመ አብ በጣም ያስጠላል። እና ምን እላችሁ ነው አሁን እቺ ዩቲዩብ እንትን ካለችልኝ ዩቲዩብን እየሰራው ቤት ተከራይቼ እዛ እቀጠራለሁ። እዛ እና አባቱ እዛ ተቀጥሬ እሰራለሁ። የሆነ የጀበና ቡናም ቢሆን እየዞርኩ እሰራለሁ። በቃ እንደዛ ነው ያሰብኩት። አስጠላኝ። እዚህ ጭራሽ ልግባባ አልቻልኩም ከመዳሜ ጋር። የኔ ደግሞ የከፋ ነው የሚያጋጥመኝ መዳም፣ በጣም የሚገርም ነው። ያስጠላል። እንደምንም ልግባባ አልቻልኩም። በቃ ብዙ ጊዜ እንደዚህ ከነሱ ጋር ስጋጭ መወሰነው ውሳኔ በቃ ብረሪ ነው የሚለኝ። በቃ በዛችሁ ሰዓት ብረሪ ይለኛል። እንዴ እኔ ምን ነው አረዛው ሀገሬ እንደው ሀገር ይሻለኛል። ምን አባቱ እናንተም በሉ አጀባጀብ እያደረጋችሁ እንትን ሞኔታይዝ እስከመሆን ድረስ ሰብስክራይብ አርጉ፣ ላይክ አርጉልኝ። ለምታውቁት ሰው ደግሞ ሸር እያደረጋችሁ ሰብስክራይብ አስደርጉኝ። እስኪ መልካምነት ለራስ ነው እግዚአብሔርን። እና እንደዚህ እላችኋለሁ። ምን ትሉኛላችሁ እናንተ? ምከሩኝ እስኪ። ወይ አጋጥሟችሁ ያውቃሉ? ቤተሰብ ልምጣ ስትሏቸው ምን አለሽ፣ ለምን ደግሞ የምትመጪው? አሁን ምን ይዘሽ ነው የምትመጪው? ትንሽ ስሪ ብሎ የነገራችሁ መልስ የሰጣችሁ ቤተሰብ አጋጥሟችኋል? እስኪ አሳውቁኝ በኮሜንት እግዚአብሔርን። እኔ እንደዛ ብለውኝ አሁን ደግሞ ከመዳሞች እንትን ጭቅጭቅ የባሰ የቤተሰብ አነጋገር በጣም ጭንቅላቴ ላይ እየታየብኝ ነው። አሁን ብሄድ ራሱ አልነግራቸውም መሄዴን። በቃ እግዚአብሔር እንዳለልኝ ይሆናሉ። ዝም ብዬ ነው የሚሄደው ማለት ነው። አልነግራቸውም። ወይ እዛ ምናልባት ከሄድኩ በኋላ እዛ ከደረስኩ በኋላ እነግራቸዋለሁ እንጂ አረ የኔ ቤተሰቦች በጣም ጨክነውብኛል። በጣም አትምጪ በጣም የገረመኝ ነው የምር። እስኪ እናንተ ሰውቁኝ በኮሜንት ደግሞ ምከሩኝ እስኪ።
ብሄድ ይሻላል ወይ እዚሁ በሰራ ይሻላል ማለት እኔ እንጃ። በጣም ነው የሚያስጠላው። እኔ ግን ሄጄ አንድ ልጅ መውለድ አለብኝ። ኧረ ተው፣ ከየትም ይምጣ ብቻ አንድ ልጅ ወልቼ ቢያንስ እሱ እግዚአብሔር እንደ ፍቃዱ ይሆናል እንዴ። እንደምን ብዬ አንድ ልጅ ወልጄ ያሳድጋለሁ። እንደምንም አድርጌ ተቸግሬ ያሳድገዋለሁ ልጄን። እኔ በጣም ከባድ ነውና ቤተሰብ እንደዚህ ብሎኛል እላችኋለሁ። እስኪ በኮሜንት አሳውቁልኝ። እንደዚህ ያጋጠማችሁ ሰዎች አላችሁ ወይስ እውነታቸውን ነው ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ እስኪ የኔ ወዶች። አረ ደግሞ ምንም እየታየ አይደለም፣ ግን ሰሞኑን የለቀኩት ቪዲዮ ማለት ነው ምንም እየታየ አይደለም። እንደሚታይ አድርጋችሁ እስኪ እንደሚሆን አድርጋችሁ እስኪ መላ በቃ እንዲበስል አድርጋችሁ ቶሎ አብስሉልኝ። ተው በእናታችሁ ውዶቼ፣ እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ቻው፣ ደህና ሰንብቱልኝ።